ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይሄን የመሰለ ቆንጆ የድንች ጥብስ እንዲሁም በቲማቲም ቆንጆ አድርጌ የሰራሁት አለ። እንዲሁም ለጾም ተመራጭ ፈጣን የሆነ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ታዲያ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ ላለሁ። ስራዬን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ሁል ጊዜ ቪዲዮ ስለቅ የኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ቤተሰብ እንሆንላለው። አሁን ወደ አሰራሩ እንሄዳለን። እንደዚህ ያዘጋጀሁት መሰራበት መጥበሻ ላይ ዘይት አደርግበታለሁ። እንደምታዩት የምፈልገውን ያህል መጠን ይህንን ያበስልልኛል የምለውን ያህል መጠን ዘይት አድርጌበታለሁ። ታዲያ ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ ብታደርጉት መልካም ነው። እዚህ ጋር ዘይቱ ትንሽ ጋል ካለልኝ በኋላ አድቅቄ የከተፍኩት መካከለኛ የሚሆን የቀይ ሽንኩርት አለ። እሱን ጨምሬ ደግሞ አበስለዋለሁ። እጅግ በጣም ቀለል ያለ ጤናማ የሆነ አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ይኸው እንደዚህ ቀስ እያልኩኝ አበስለዋለሁ ማለት ነው። ስራው እጅግ በጣም ቀለል ያለ አሰራር ነው። በዚህ መልኩ ድንችን ሰርታችሁ ካልሞከራችሁት ደግሞ ብትሞክሩት እጅግ በጣም ነው የሚጣፍጠው። ትወዱታላችሁ ብዬ ተስፋ አድርጋለሁ። ይኸው እንደዚህ እንደምታዩት ሽንኩርቱን በደንብ ጥብስ እያለልኝ ነው ያለው። አሁን በመቀጠል ደግሞ ቲማቲሙን በደንብ ቅጥቅጥ አድርጌ ያዘጋጀው ቲማቲም አለ። እሱን ደግሞ እንጨምርበታለን። እንደምታዩ ሽንኩርቱ በደንብ እየተጠበሰልኝ ነው። አሁን በመቀጠል ያዘጋጀውትን ቲማቲም ደግሞ እንጨምርበታለን። ያው ቲማቲሙን በጣም አነስ ያለ ነው፣ ያው እንደምፈልገው እኔ አሁን ለምሳሌ ለራሴ ነው ለአንድ ሰው ያዘጋጀውትን ያቀረብኩላችሁ። እናንተ ደግሞ ይህንን መጠን አይታችሁ ደግሞ ጨምር አድርጋችሁ መስራት ትችላላችሁ። ይሄ ነው። ያው እንደዚህ ቲማቲምን ከጨመርኩኝ በኋላ በሚገባ ካቀላቀልኩት በኋላ ደግሞ የተወሰነ እንዲበስል ከድኜ ተወዋለሁ። ታዲያ ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ ላለው። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችሁ ይሆናልና ቤተሰብ እንሆንላለሁ። ያው በመቀጠል እንደዚህ ቆንጆ ሆኖ ጥብስ ብሎልኛል። አሁን የተወሰነ ካቀላቀልኩት በኋላ ደግሞ ነጭ ሽንኩርት በደንብ ቆንጆ ሆኖ የተፈጨ ነጭ ሽንኩርት አለ። እሱን ደግሞ እጨምርበታለሁ። ያው እናንተ ጨመር አድርጋችሁ መስራት ትችላላችሁ። ይሄው እንደዚህ አንድ የሻይ ማንኪያ የሚሆን ነጭ ሽንኩርት አድርጌበታለሁ። እንደዚህ ነጭ ሽንኩርትን ካደረኩኝ በኋላ ደግሞ በደንብ ቆንጆ አድርጌ ጠብሰዋለሁ። ለመስራት እጅግ በጣም ቀለል ያለ በአቅራቢያችን በቤታችን ልናገኝ የምንችለው ቀለል ያለ ቁርስ ለመስራት ስናስብ እንደዚህ ማድረግ እንችላለን። ድንቹን እዚህ ጋር ቀቅዬን ያዘጋጀሁትኝ። እናንተ ለጠዋት ከሆነ ቀቅላችሁ አሳድራችሁ ጠዋት ላይም እንደዚህ ጠበስ ጠበስ ማድረግ ይቻላል። እንዲሁም ደግሞ ወዲያውም ማድረግ ይቻላል። እኔ ግን ቀቅዬ አሳድሬ ጠዋት ላይ ነው እንደዚህ ቁርስ የሰራሁትኝ። ይኸው በመቀጠል በርበሬ ነው የምጨምርበት። ኦፕሽናል አይደለም፣ አለመጨመር ትችላላችሁ። ያው ለከለሩ ያህል እጨምርበታለሁ። እናንተ የቲማቲም ድልህ ካለ ደግሞ መጨመር ይቻላል። ያው ልጆች የሚመገቡት ከሆነ ብታደርጉት መልካም ነው። እንደዚህ ለከለር ያህል አንድ የሻይ ማንኪያ የሚሆን በርበሬ አድርጌበታለሁ። ከለሩም አሪፍ ነው የሆነልኝ። እዚህ ጋር አለመጨመር ይቻላል። እናንተ ደግሞ የቲማቲም ድልህ ወይም ደግሞ እንዲሁ በቲማቲሙ ብቻ መጠቀም ይቻላል። እንደዚህ አድርጌ በደንብ ቆንጆ ሆኖ ከተጠበሰልኝ በኋላ እንደነገርኳችሁ እጅግ በጣም ቆንጆ አድርጌ በምፈልገው ስቴፕ የከተፍኩት የተቀቀለ ድንች አለኝ። እሱ እንደዚህ በሚገባ እንደምታዩት ቆንጆ አድርጌ ከትፌዋለሁ። እንደዚህ እጨምርና ደግሞ አቀላቅለዋለሁ። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። የምጨምራቸውን ቅመማ ቅመሞች ደግሞ አብራችሁኝ እስከ መጨረሻው ከቆያችሁ ለዚህ ምግብ ጣፋጭ የሚያደርገውን ቅመም ደግሞ አብረን ስንጨምር እነግራችኋለሁ ማለት ነው። ይኸው እንደምታዩት ቆንጆ አድርጌ አቀላቅለዋለሁ። ድንቹን ከነበረው ከቁሌቱ ጋር በደንብ አድርጌ አቀላቅለዋለሁ። እስካሁን እየተመለከታችሁኝ ከሆነ ምንም አይነት ውሃ አላደረኩበትም። ዘይቱንም በመጠኑ ነው ያደረኩኝ። ቆንጆ አድርጎ እንዲጠብስልኝ ያህል እሳቱን መለስ አድርጌዋለሁ። ለምን ኦሬዲ ድንቹም የበሰለ ስለሆነ ለማቀላቀል ያህል ነው። እንደዚህ ጥብስ እስኪልልኝ እሳቱን ቀነስ አድርጌ አቀላቅለዋለሁ ማለት ነው። እንደነገርኳችሁ ቅመማ ቅመም እንጨምራለን። እዚህ ጋር ከሞን አድርጌበታለሁ። በጣም በትንሹ
እንዲሁም ደግሞ የተፈጨ የጥብስ ቅጠል አድርጌበታለሁ። እንዲሁም ደግሞ ለማጣፈጫ ጨው አድርጌያለሁ። የሚበቃኝን ያህል የሚመጥናችሁን ያህል እያያችሁ መጨመር ትችላላችሁ። የጨውን መጠን፣ ቅመሙን ግን ያው እንደምትሰሩት የድንቹ ጥብስ ወይም ደግሞ ለምትሰሩት ያህል ምግብ የሚበቃውን ያህል ቅመም ብታደርጉት መልካም ነው። ያው እኔ አነስ ያለ ስለሰራሁኝ ከመሆኑን ግማሽ በጣም በትንሹ የሻይ ማንኪያን ያደረኩት። ያው በግምት ብናረግ በጣት ቁንጥቻ ነው የሚባለው፣ በሱ ያህል ነው። አንድ በሚሆን ያህል ነው የጨመርኩበት። ሽታው እሱን ከጨመርኩ በኋላ እንዴት ሽታውን እንደቀየረው ልነግራችሁ አልችልም። እጅግ በጣም አሪፍ ነው የሆነው። እንደዚህ እንደምታዩት በደንብ ቆንጆ አድርጌ ጊዜ ሰጥቼ ጥብስ አድርገዋለሁ። ከጨመርኩት ቅመማ ቅመም እንዲሁም ደግሞ ጨውንም አንድ ላይ አቀላቅለዋለሁ ማለት ነው። ሙሉ ቴክስቸሩን እስኪሰጠኝ ድረስ ካዋሃድኩት በኋላ እንደዚህ ከሆነልኝ በኋላ የተወሰነ ካቆየሁት በኋላ አሁን ያዘጋጀሁት ቃሪያ አለ፣ እሱን እጨምርበታለሁ። ቃሪያውን ተለቅ ተለቅ አድርጌ ነው የምከትፈው። ያው ለአይን እንዲያምር አድርጌ ጎረድ አድርጌ ያደርግበታለሁ እንጂ ኦሬዲ ቃሪያውን አንመገበውም። እንደዚህ ለአይን እንዲያምር አድርጌ ተለቅ አድርጌ የከተፍኩትን በጣም ትንንሹ ቃሪያ ነው የተጠቀምኩት። እናንተ ማንኛውንም ቃሪያ መጠቀም ትችላላችሁ። ይኸው እንደዚህ ካቀላቀልኩት በኋላ ኦሬዲ ለመመገብ ዝግጁ ነው ማለት ነው። እሳት ላይ አድርገዋለሁ። ይኸው እንደምታዩት እጅግ በጣም ቆንጆ ሆኖ ደርሶልኛል ማለት ነው። በዚህ አጋጣሚ እንደዚህ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። አሁን በመቀጠል በማንኛውም ነገር መመገብ ይቻላል። በዳቦ መጠቀም ትችላላችሁ፣ እንዲሁም በእንጀራ ወይም ደግሞ በቂጣ መጠቀም የምንችለው ቀለል ያለ የቁርስ አሰራር ነው። ድንችን በዚህ መልኩ ካልሞከራችሁት ደግሞ ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ይኸው እንደዚህ ለማዕድ አዘጋጅቼዋለሁ ማለት ነው። እናንተ ሰርታችሁ ሞክሩት። ሌሎችን ቪዲዮዎችን ደግሞ እንደዚህ ስሰራ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ እንደዚህ ሁል ጊዜ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ታዲያ ሁል ጊዜ የምታበረታቱኝ የምትደግፉኝ ደግሞ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ